ጠላቶቻችን ዋና ዓላማቸው መከፋፈል ነው። በሃይማኖት፣ በዘር፣ በሆነ መልኩ የኢትዮጵያን ሕዝብ መከፋፈል የየዕለት ስራቸው። ይሄንን እያጠና እያከሸፈ ለጋራ ህልም፣ ለጋራ ትርክት፣ ለጋራ ፍላጎት ኢትዮጵያውያን እንዲቆሙ የሚያደርግ ሮቦት ቢኖረኝ በጣም መርጣለሁ። ምክንያቱም ሰዎች በሆነ ጊዜ ይሰሩታል፣ በሆነ ጊዜ ግን ይደክማሉ። ቀን ይሰራሉ፣ ማታ ይተኛሉ። ሮቦት ቀንም ማታም ስለማይተኛ ከየትም ዓለም የሚነሳን ሳይወብስ የሚነሳን አጀንዳ ፍሬሚንግ እየተከታተለ ሊያፈርስ የሚያስችል ብቃት ስላለው ኢትዮጵያውያንን ቢያነቃ፣ ህልማችንን ቢሰበስብ፣ ፍላጎታችንን ቢሰበስብ፣ ከሁሉ በላይ ግን ኢትዮጵያን ለመበልጸግ ትችላለች፣ ይቻላል። ኢትዮጵያ ውስጥ ብልጽግና የሚጨበጥ ነገር ነው፣ የማይቻል ነገር አይደለም የሚለውን እምነት በትውልድ ውስጥ የሚከት ቢሆን በእጅጉ ደስ ይለኛል። በየቀኑ ያለብን ፈተና እንችላለን፣ እንበርታ፣ እንስራ የሚለውን እሳቤ በወጣቶች አእምሮ ውስጥ ማስቀመጥ ስለሆነ ይህን የሚፈጽምልኝ ሮቦት ልታመጣልኝ ከቻልክ ሙሉ ወይም ጥበብ ማናህሎሽ ሚኒስትር ኦፍ ፊውቸር ልለው እችላለሁ። ፈጥነ ካመጣህልኝ፣ ካላመጣህልኝ ግን አንድ ሮቦት ብቻ ስለማይሆን በርከት ያሉ ሮቦቶች አገልጋይ እንጂ ተሿሚ ስለማይሆኑ እንግዲህ ጊዜው ለሚሰጠው ስምም ወሳኝ ይመስለኛል። በተለይ ግን ንቅል ምሁራን ሀገሪቱን፣ ህዝቦቿን፣ ባህሏን ከጫፍ ጫፍ በቅጡ የማያውቁ ንቅል ምሁራን ችግር በመተንተን የሌሎችን ፍላጎትና እውቀት በማሰራጨት የኛን አንድነት የሚያዳክሙበትን መንገድ የሚከላከል ማሽን ዛሬ ቢኖር ነገ እንደምሾመው እርግጠኛ ነኝ።